አንተ ነህ የምታዘው ገባ ላይክ ማስደበር ከፈለኩ ማስደበር ይችላል እንዲቀመጡ ከፈለኩ አስቀምጣቸዋለሁ እንዲነሱ ከፈለኩ አስነሳቸዋለሁ ላይክ ሃንድል ማድረጋቸው እኔ ነኝ እንጂ ላይክ ያጋጥማል ፖድካስት ዛሬ በአይነት ለየት ያሉ እንግዶች ነው ይዘው የመጣው። እነዚህ እንግዶች ራሳቸውን ያስተዋውቁናል፣ ምን እንደሚሰሩ ይነግሩናል። ከዛ በኋላ ውይይት ይጀምራል እርስ በርስ ማለት ነው። እስቲ ማንነታችሁንና ስማችሁን ምን እንደምታደርጉ በቀላሉ ታሳውቁ። ስሜ ዳግም ክንድ ይባላል። የስራ ዘርፌ ዲጄ ነው ማድረገው። እሺ ሚካኤል ሴፉ እባላለሁ ኤኬ ሚስተር ናዲ ዲጄ ሲኒማቶግራፈር እና ኢቬንት ኦርጋናይዘር ነኝ። በዚህ ሙያ ላይ ኦልሞስት ወደ 9 ዓመት ያክል ቆይቻለሁ ዲጄ ማድረግ ከጀመርኩኝ። እንግዲህ ያለንበት እንግዲህ ሚውዚክ ኢንዱስትሪ ውስጥ ኢንተርቴይንመንት ላይ ያለንበት እንግዲህ ኦኬ። እኔ አሁን አንድ መጀመሪያ ጥያቄ ነው ያነሳና እርስ በርስ እንወያይበታለን። ይሄን ጥያቄ በእናንተ በኩል አሁን ዲጄዎች ናችሁ፣ ዘፋኞች ደግሞ ሀገራችን ላይ አሉና የሙዚቃው ኢንዱስትሪ ኢትዮጵያ ውስጥ ትንሽ ደከመ ይመስላል። ምክንያቱ ምን እንደሆነ ለማግኘት ያንን ደግሞ ሶሉሽን ለመፍጠር ነው አሁን ይሄንን ፖድካስት የጀመርነው። ዋናው ነገር ዘፋኞች ብዙ ጊዜ ዲጄዎች ምንም ሳይከፍሉ ነው የኛን ሙዚቃ የሚያጫውቱት። እንደዚህ አይነት ያከፋፈል ሲስተም የለም። ስለዚህ እኛ በሰራነው ዲጄዎች ነው ብዙ ጊዜ ገንዘብ የሚያገኙት የሚባል ወሬዎች አሉ። እነዚህ ነገሮች ለመቅረፍ እንዴት እንደሚደረግ ምን መደረግ እንዳለበት እስቲ እናንተስ ደግሞ ምን ሐሳብ አላችሁ አስተያየት አላችሁ? ካንተ ልጅ እሺ ቤዚክሊ ላይክ ሚውዚክ እንትን ማለት ብቻ ሳይሆን ፕሮዲዩስ ተደርጎ ከመውጣቱ ብቻ ሳይሆን የሚያጫወተው የሚያዳምጠውን ሰው ይፈልጋል አይደል? ሞስትሊ እኛም ክለብ ላይ ስታጫወት ኢቨንት ላይ ስታጫወት ያለውን የሀገሪቱን ቢሆን ኢንተርናሽናል ያለው ሙዚቃ የምናጫወተው ሶ አገባበሩ ይታልኩ እንግዲህ እኛ የምናገኝበት ነገር አይደለም። ገብቷል? እኛ ወይ መንዝሊ ፔመንት ተደርገው ወይ ደግሞ ኢቨንት ላይ ስታጫወት ወይ በሰዓት ነው የሚከፈል ነው። አዎ፣ ግን ትልቅ ገንዘብ ነው እናንተ የምታገኙት እንደ ስራው ውጤትና፣ ግን ሰዎቹ ጋር የሚገባ ነገር የለም። አሁን ምንድነው አንተ ላይ ይሄንን ጥያቄ ያመጣሁበት ምክንያት ምን ቢደረግ ነው የሶሉሽን የሚፈታው? እናንተስ ዘፋኞችን በምን መልኩ ነው ሙዚቃቸውን የምታጫውቱት? ይሄንን ጥያቄ ነው እንግዲህ ያው እነሱም እኮ የሆነ የሚያገኙት ፔመንትም አለ፣ እነሱ የሚያገኙት ጥቅም አለ። ኦንላይን ይሰራሉ። ኦንላይን እሱም እንዳለ ሆኖ ላይክ እነሱ ሪከርድ ሌብሎች ይኖራቸዋል፣ ፕሮዳክሽን ማኔጅመንትም አላቸው። ሚውዚክ ቪዲዮ ሲሰሩ ሚውዚክ ፕሮዲዩስ ያደርጉ ስፖንሰርሺፕ ሊኖራቸው ይችላል። እኛ ግን ዊዛውት ዛት ነው እነሱ ዘፈን እያጫወትላቸው ያለው። ሶ ያመሰግኑን ይገባል። እንደውም ቢሆን እንደዛ ያመሰግኑ እንደውም ጥሩ ነው ብዬ ነው የማስበው። እንደውም እኔ እንደዛ ነው ሀሳቡ። አንተስ ምን አመለካከት አለ? እኔ የክፍያ ሜቶዱ አሪፍ ነው ስለ ላይክ ሌላው ዓለማት ላይም ያለ ነገር ነውና ያው ሲስተሙን እኛ አንዘረጋውም በመጀመሪያ ደረጃ ማለት ላይክ የኛ ዘርፍ አይደለም ሲስተሙ መዘርጋት ያለበት ነገር ነው። ሌላው ዓለማት ላይም ያለ ነገር ስለሆነ ማለት ነው እና ላይክ ይደረጋል ምናምን ተብሎ አይ ቲንክ የሩፍናን እንትን ከገባሽም የሆነ ፕሮጀክት ጀምረው ምናምን ሀይሌ ዱት ምናምን የጀመሩት እንትን ነበረ እና እስካሁን ላይክ ያኔ ፕሮሚስ ተገብስለ እንደሚፈጸም ምናምን ለአርቲስቶች ምናምን በየክለብ ቤቱ ምናምን እንዲከፈላቸው ይደረጋል ተብሏል እንጂ ላይክ እኛ አሁን ባለንበት ሲቹዌሽን እኛ ሳንሆን ቤቱ ነው የሚጠቀመው ባይ ስለ እኛ ስራችን ነው ኦልሬዲ ተቀጥረን ነው የምንሰራው፣ ወይም ደግሞ ኢቨንትም ከሆነ የራሳችን እየዞርን ነው የምንሰራው እና ላይክ ይሄን ስራ የሚያገባው አካል ያው እኔ ከዚህ በፊት ሰምቼው ስለነበረ ነው። ከዚህ በፊት እንዲደረጋል ተብሎ ነበር፣ እስካሁን አልተደረገም። ያው የፕሮሰስ ላይ ናቸው ብዬ አምናለሁ። እንዲህ ፕሌይ ምናምን ለማድረግ አይደለም እና ላይክ ሞር ቤቶች ነው የሚጠቀሙት። እኛ እንደውም ሞር አርቲስቱን ፕሮሞት እያደረግን ያለ ነው። አዳዲስ ዘፈን ሲወጣ ሰውን ሞር ሙዚቃዎቹን እንዲወዱት የምናደርገው ሞር እኛ ነን። ላይክ ጃም እናስደርገው እኛ ነን ሞር። እኛ እንደውም አርቲስቱን ሰፖርት ነው የምናደርገው እንጂ እንትን አንለው ይመስለኛል። እንደዛም ያስኬዳል። ግን እናንተ አሁን የትኛውን ሙዚቃ ጄንደር ላይ ናችሁ? አሁን አንተ የምጠይቅ በግል ከስተመሮች ምን አይነቶች ናቸው?
ሞስትሊ እንደ ቤቱ ነው፣ እንደ ክራውድ ነው፣ እንደ ስራው ነው፣ እንደምሰራበት ቤት ይለያያል፣ እንደ አካባቢው እና ደግሞ ኢቨንት ሲሆን ስፔሲፊካሊ የተለያዩ ዲጄዎችም ስለሚኖሩ ብዙ አይነት ቫራይቲ ያላቸው ዲጄዎች ይኖራሉ። ግን እንደ ክለብና እንደ ላውንጅ ታስበው ደግሞ ብዙ አይነት ሊሚት አለ። ብዙ አይነት ክራውድ ስላለ የራስም ሴት ለማጫወትም ብዙም እንትን ይኖርባል። የሆነ ፊቱ እንትን አለ ብላ ስለዚህ እንደ ስራው እንደ ላይክ ፍሪደም አለን ብዬ አላስብም። ለዛም ይመስለኛል ላይክ ዲጄ ማለት ላይክ ሙዚቃ ራሱ ፕሌይ ይዞ የመጣው ፕሌይሊስት ላይክ እኔ አሁን እንትን ስባል ስራ ስባል እዛ ጋር ይመጥናል ወይም የሚመጣውን ሰው ጠይቃለህ ምናምን እዛ ጋር ዴሊቨር አድርጌ ይዤ የሚመጣው ነገር አለ እና ላይክ ብዙ ጊዜ ኢትዮጵያ ውስጥ ደግሞ አይተሽ ከሆነ ኮንትሮል የሚያደርጉት ኦነሮች ናቸው። ክለብ ውስጥም ከሰራ የክለቡ ሰውዬ ነው ላይክ መከፍተው ዘፈን እንደዚህ አይነት ነው ለምን ጠራ ነው ላይክ ራሱ ፍላሽ አድርጎ ወይ ብልሱስ አድርጎ መክፈት የሚችለውን ነገር ነው የራሱ ቴስት እንትን እንድታደርግለት ነው የሚጠራ እንጂ ላይክ የትኛውም ዲጄ የራሱን ፓሽን እንዲያሳይ አድል አላየሁም። ስማችሁና የሚጠቀሙት ክለቦቹ በጣም ማርያምን ፕሮሞሽን ነው ይሄ በስም አሪፍ ላይክ ቶፕ ፕሌይ ስቶፕ ምናምን ቢዝነስ ነው የሚሰራው ነው እንትና ነገር ይመጣ ተብሎ ለቤቱ ምንም ፕሮፊት ለማግኘት ነው እንጂ ያን ያክል ያንተን ሚውዚክ ፈልጉ የሚወጣ ሰው አለ። ባለቤት ብቻ ነው ግን የሚያስቸግረው ተመልካች ፋኖችም አሉ። ፋን አለ በደንብ አለ። ግን ላይክ እነሱ ላይ እንትን ማለት አትችልም። ስለ ላይክ እሱማ ይወረወርባል እሱ ሰው አለ። ግን ቢያንስ ያን ክራውድ ኮንትሮል የማድረግ አቅም አለን እኛ ላይክ ዲጄ አዘ ዲጄ ስትሆን ላይክ እዛ ጋር የመጣውን ሰው አይተ ላይክ የዲጄ እንድን ሴታፕ ራሱ ከፍ ተደርጎ የተሰራበት ሪዝን ያ ላይክ ኦዲየንስን እያየ አንተ ነው የምታዘው። ገባ ላይክ ማስደበር ከፈለኩ ማስደበር ይችላል። እንዲቀመጡ ከፈለኩ አስቀምጣቸዋለሁ፣ እንዲነሱ ከፈለኩ አስነሳቸዋለሁ። ላይክ ሃንድል ማድረጋቸው እኔ ነኝ። እንደዛ ለማድረግ ደግሞ ላይክ ዲጄ ፍሪደም ይፈልጋል እና ላይክ ያን ፍሪደም ደግሞ እኔ እንጃ እኔ በዲጄ ገና ነን ብዬ አስባለሁ። ኢትዮጵያ ውስጥ ምንም ብዙ ድል አልተሰጠም። ብዙ ዲጄ ታለንት ያላቸው ዲጄዎች አሉ ምናምን እና ላይክ የሚሰራው በኮኔክሽን ነው እንደምታውቂው። እሱ በጣም እየገደለን ያለው እሱ ላይክ ስራን አሳይተህ እንትን የምትልበት ቦታ ብዙ የለም አሁን ላይ ላይክ ስምህ ነው የሚዞረው ነው እንጂ የምትሰራው ስራ ምናምን አይታይልም። ስለ ላይክ አፕካሚንግ የሚባል ልጅ አሁን አሪፍ ሊሆን ይችላል። ገባ እድሉን ብትሰጠው ምናምን ዛጋ ክራውዱን አሪፍ ሊያዝናናል ይችላል ምናምን፣ ግን ያ ልጅ እድሉን አያገኘውም እንትን የሚለው ፓርት በተወሰኑ እንትኖች የሆነ ሰርክሎች አሉ የሆነ ዲጂ ኮሚኒቲ ያላቸው እና ከዛ ኮሚኒቲ ውጪ ሌላ ሰው ወይ ያስገቡ አላውቅም። ስራው በዘመዱ ነው ልክ እንደዚህ ኮሚኒቲ ውስጥ ከሌለ ስራ መስራት የለ ማለት ነው። ኮሚኒቲ ውስጥ ከሌላቸው ስራ ያሰራችሁ ማለት ነው። አይ እንደዛ ብቻ ሳይሆን ላይክ አሉ ብቻ የሆነ የተያዙ ሰርክሎች አሉ። ፖይንቱ ሜይን ፖይንቱ የተያዙ ሰርክሎች አሉ። በቃ የሆነ ቤትም ቢሆን የሆነ ክለብ ሲከፈት የሆነ ኢቨንት አንደኛው ነው ስድስት እያደረገ የሚመጣው ነው። አይ ዲጄ ኮሚኒቲ እንደተቋቋመ ሰብቻ አይ ነው። አይ እሱኛው ሳይሆን ይሄኛው ደግሞ አለ። ይሄኛው ከተማ ላይ ደግሞ ያለው ሌላ ኮሚኒቲ ደግሞ አለ። የግል ኮሚኒቲ የፍሬንድ ዲጄ ኮሚኒቲ አሉ እንዴ ላይክ አሁን አይተህ ከሆነ እኮ አሁን ኢቨንቶች አሉ ዞያ በርሜል ምናምን ብዙ አሉ። ያው ሁሉም ጋር ስትሄድ አንድ አይነት ዲጄ ነው። ለምን እንደሆነ አይገባኝም። ስለ ላይክ ይቀያይራሉ እኮ ግን ስቲል ሺፍት የሚያደርጉት ከዛው ሰርክል ውስጥ እዛው ነው። ጀነራል አይመርጡም። ሁሌ አንድ አይነት ነው ስለ እኔ እንጃ እንዴት ነው ይሄን ፖድካስት ራሱ የምታዩትም ምን ለማለት እንደፈለግን ይገባችኋል። እና አይ ቲንክ ኦፕን ቢሆን ለቢዝነሱ ኦፕን ቢሆን ከትውውቅ ወጥቶ ምናምን ብዙ ልጆች አሉ፣ አማተሮች አሉ ምናምን እኛም እንዳሳለፍነው ጊዜ ምንም እየሰራንበት ባይሆን የሆነ ቢያንስ ስቴጆች ቢመቻቹልን የተሻለ ነገር ማድረግ እንችላለን ብዬ ነው የማስበው። ዲጄ ኢትዮጵያ ውስጥ ላይክ በሆነ አይነት እይታ ነው የሚታየው እና ላይክ ፕሮፌሽን አይመስላቸውም ሰዎች ወይም ደግሞ ታለንት ምናምን አይመስላቸውም። ስለ ላይክ አይተህ ከሆነ አንድ ልጅ ግሮሰሪ ውስጥ ይከፍታል ሰፈር ውስጥ ወይ ብልስ ውስጥ ከዛ ትጀምራለህ ምናምን ገባ ያን እያሳደክ ምናምን ትሄዳለህ። ግን አሁን ላይ አብዛኛውን ጊዜ እንትን እያለ ሀፕን እያደረገ ያለው ኖርማል ክለብ ግሮሰሪ ምናምን የሚሰሩ አይተህ ከሆነ ዲጄዎች ምናምን ፕሮፌሽኑ የላቸውም። ከእውነቱን ለመናገር እንዴት ነው የሆነ ስራ የሆነ እንትን ያስፈልገዋል። ያን ነገር ማሟላት አለብህ።
ያን ነገር አያሟሉም ኮምፕሊትሊ። እሱ 100% እርግጠኛ ነኝ። እና ላይክ እነዛ ሰዎች ደግሞ ሞር እድል ያገኛሉ። ላይክ አያገኙ አይደለም ያን ነገር ማግኘታቸው ደስ ይላል፣ ናይስ ነው። ግን እንዴት ነው ስቴጅ አለ ላይክ አሁን ፕሮግረሶች አሉ። ማየውን ስቴጅ ላይ ማየውን አይነት ዲጄ ስላየሁ ታል እኔ ላይክ ብሌም እያደረኩ ምናምን ሳይሆን በጣም የሚያሳፍሩ አይነት ዲጄዎች ማለት ነው። እና ላይክ ይሄ እንዴት ነው ቅድም እንዳልሽው በፍሬንድ በቃ እኔ እዚህ ጋር ስራውን ስላገኘው 3 ዲጄ ሌላ አምጣ ስባል ምናምን አንተን ማቃቸውን ምናምን ከዛስ የተፈለገው አይነት ቴስት ምናምን እናንተ ጋር እኮ ላይኖር ይችላል። ግን በቃ እኔ የቅርቤን ሰው ነው የማመጣው ምናምን ይሄ ያለ ነው። ግን ሞር እንደ ታለንት ብንቆጥረውና እንደ ታለንት አይተን ሪስፔክት ሰጥተነው ምናምን ሞር ዘርፉ ቢሰፋ ትምህርት ቤቶች ቢከፈቱ ምናምን አሪፍ ነው። አይ ቲንክ አንድ ትምህርት ቤት አይቻለሁ እዚህ 22 ጋር የሆነው ሌላ አይቻለሁ። አይ ዲሲቲ የመጀመሪያው አይ ቲንክ ዲሲቲ ነው። አሁን ግን ይመጣ ዲሲቲ የሚባል ነበር። በዛ ደግሞ አለ ጀመሩ አለ እስካሁን የለም ተጀመረ። አሪፍ ነበር እሱ ሲጀመር ጥሩ ዲጂዎች ነበሩ ምናምን። አሁን ላይ ያን እዛ የተማሩት ልጆች ራሱ የሉም። እኔ ስራ ላይ ምናምን እኔ እንጃ ስለ ይሄ ወረቀት ያለው ዲጂ ኢትዮጵያ ውስጥ የለም። ወረቀት ያለው ዲጂ እኔ እንጃ። በእርግጥ ትምህርት ቤቱም አክሰሱ የለም በበቂ ሁኔታ ትምህርት አይገኝም። ለዛም እና ላይክ ሞር እንደ ሚውዚክ ስኩል ምናምን ሞር የዲጂ እንትኑ ላይም ፎከስ ቢደረግ ያልተሰራበት ዘርፍ ነው። ስለ ላይክ ሞር ፕሮፌሽኑን ጠብቀውን ከመጣን ላይክ አላስፈላጊ የሆኑ ዲጂዎችን አላስፈላጊ መቅረፍ እንችላለን። ምክንያቱም ታለንት ነው። ታለንት ስለሆነ ምንም ማለት እንደ ሚውዚክ ስለሆነ ሚውዚክ ነው የምታጨው ሰው እዛ ጋር ሚውዚክ ትራንዚሽን ስታደርግ ያም አንድ ታለንት ነው የማስበው። እና ላይክ ዲጄ ሲጀመር አይነት አለው። አሁን ኢትዮጵያ ውስጥ እኔ እንጃ ሁሉም ዲጄ ነው በቃ ላይክ ስለ ዲጄ አይነት አለው። ሲጀመር ዲጄ 3 አይነት ነው ያለው። ሬዲዮ ዲጄ አለ፣ ክለብ ዲጄ አለ እና ሪሞት ዲጄ አለ። እኔ አሁን ሪሞት ዲጄ ላይክ ሪሞት ዲጄ ማለት ኤቨንቶች ላይ ምናምን የሚሰራ ዲጄ ሪሞት ዲጄ ይባላል። ሬዲዮ ዲጄ እንደ ስሙ ሬዲዮ ዲጄ ነው። ክለብ ዲጄ እንደዛው። ግን ስቲል ሶስቱም አንድ አይነት ዲጄ አይደሉም። ፖይንቱ ሶስቱም የተለያዩ ዲጄዎች ናቸው። አሁን ሬዲዮ ዲጄ የራሱን ፕሌሊስት ነው 100% የሚያጫወተው። ገባ ማንም ሪኮሜንዴሽን የለበትም ምናምን ራሱ ሴት አድርጎ ያመጣው ሙዚቃ ለፋኖቹ ያሰማል ነው። ገባ የክለቡም ያው የክለብ ሚውዚክ ታውቀዋለህ በዛው እንትን ውስጥ ይሰራል ነው እንጂ ላይክ አይነት አለው። ሪሞት ዲጄ አሁን ሬዲዮ ሄዶ መስራት የለበትም አይችልም። ገባ ላይክ ኤክስፒሪየንስ ካለው ኢትስ ኦኬ። ግን አሰ ዲጄ ላይክ ዲጄ ነኝ ብዬ አሁን ኤቨንት ነው የምሰራው እንዳልኩሽ በክለብ ዘልዬ ገብቼ ልሰራዋለሁ እኮ ግን ላይክ እንዴት ነው የራሱ አይነት እንትን አለው። የክለብ ደግሞ የራሱ ጃም አለው። ያን ጃም ላይክ አይተው ያውቀው ምናምን ትሬን አድርገው ካልሆነ ላይክ ዲጄ ስለሆንክ ብቻ የሰርጉ ላይም እንትኑ ላይም ሁሉም ላይ ስለ ደስ አይልም። አሁን ግን ያው እዚህ ደግሞ ብዙ ጊዜ የምታዘበው እሱ ነው። ደግሞ ኢቬንት ላይ ቆንጆ ሚውዚክ ታጫዎች ከሆነ ወይ የሆነ ቦታ ላይ ቆንጆ ሚውዚክ ታጫዎች ከሆነ ወይ እዛ ሬዲዮ ላይ ልትሄድ ከዛ ወይ ክለብ ላይ ትሾፊያለሽ ምናምን እና ዋናው ደግሞ ዲጄዎች ላይክ እኔ እንጃ ስለ ላይክ ይህን ፕሮግራም የምታዩ ዲጄዎች ካላችሁ በስነስርዓት እና ላይክ እኔ አሁን እንዳልኩ ሪሞት ዲጄ ኢቨንት ምናምን የምሰራው እና ኢቨንት በደንብ እገባለሁ ላይክ በደንብ ነው የምገባው። ላይክ አሁን ላይ እየሰራው ስላልሆነ ሞር እገባለሁ ምናምን እና ላይክ ሙዚቃ ይደገማል። ላይክ ሴት ለምን እንደማይደረግ አይገባኝም። ስለ ላይክ አንድ ፕሮግራም ላይ አሁን 4 ዲጄ ወይ 5 ዲጄ ይመጣል። 5ቱ ዲጄዎች የራሳቸው ፕሌሊስት ሊኖራቸው ይገባል ወይ ጀነራይዘው ማምጣት ያለባቸው ገባ ወይም ደግሞ አንድ አይነት የሚሆኑ ኦኬ። ግን የሚያጫወቱበት ሰዓት ላይክ የምከፍትበት ቴምፖ ራሱ ይለያያል። ላይክ እዚህ ሀገር ግን ያለው ምንድነው ቫይራል ዘፈን አሁን ለምሳሌ ላይክ ኤሮፍራን ላይ ይችላሉ። ኤሮፍራን ዘፈን ታክሲ ውስጥ በከፍተለት ትዘፍነዋለች ይታረባል። ላይክ ኦሬዲ ቫይራል ነው ያዘፈን ገባ። ያን ዘፈን ሁሉም ዲጄ ማጫወት ይፈልጋል። ለምን ኦሬዲ ሰው ያውቀዋል። ላይክ ክራውድን ታስቀውጥበታለህ ምናምን። ግን ላይክ እሺ ከፈትኩት እኔ አንተም ትገባለህ ተከፍተዋል፣ ሶስተኛውም ይከፍተዋል ምናምን ላይክ ስለ ለምንድን ነው የማይቀይሩት? ቢያንስ የሮፍናን ሌላ ዘፈን ትኮንለሽ አርቲስቱ ከተመቻቸው ከሮፍናን ፈቀቅ በገዛው ጋር እንትን ቢሉ ራሱ ቢያንስ ነው እና ላይ አዎ በጣም የሚያሳፍር ነው። ባይዘው በጣም አሳፋሪ ነገር ነው።
የሚያሳፍር ነው ባይዘው በጣም አሳፋሪ ነገር ነው። ስለ ብዙ ጊዜ በእርግጥ ኖትስ ላይክ ዲጄ ስለሆንኩ ይሆናል ኖትስ እያደረኩት የሚረብሸኝ እንደዛ ይሆናል አላውቅም። አዎ ግን ዲጄ ላይክ ታይም ሴታቸው መስተካከል አለበት። ስለ ላይክ ሁሉም ዲጄ አሁን ላይ እያዩ ያሉት በቃ ማስቀወጥ በቃ ማሳበር ነው ክራውድ የሚፈልገው። ከዛ ላይክ ሰዓታቸውን እንትን አይለዩትም። ላይክ አሁን 12 ሰዓት ገባ ተብሎ 12 ሰዓት የምከፍተው ዘፈን ሌላ ነው። ማታ 3 ሰዓት የምከፍተው ገባ እየሞቀ እየተለያየ ነው የሚሄደው እና ላይክ አሁን 5 ዲጄ ምናምን ካለ የመጀመሪያው ገብቶ የሶስቱን ወይ ቀጣዮቹ ዲጄ ያበላሽባቸዋል። ገባ ማይደረግ ስለ ህዝቡን ሃይፕ ያደርገዋል ምናምን። ከዛ ቀጣይ የሚገባው ጀነር ሌላ ነው። ሲገባ ህዝቡ በቃ አስደበርከን ይመጣል ያኛው ዲጄ። ምክንያቱም ላይክ እሱ እዚህ ጋር ሴት አድርገው የመጣው ልክ እኮ ነው፣ ግን ላይክ ኦዲየንሱ ኦልሬዲ ሃይፕ ሆኗል። ገባ አበላሽ ላይክ ሺፍት አደረገበት ኦልሬዲ ክራውዱ ሃይፕ ሆነ ማለት ደግሞ መልሰ ደውና እና ላይክ ዲጄዎች እባካችሁ ይሄ ፓርት በጣም እና ላይክ ሞር ስትሰሩ በተለይ ላይክ አንድ አይነት ኢቨንት ላይ ሲኮን ላይክ ኦርጋናይዘሮች ምናምን ሞር ፎከስ ቢያደርጉ ፕሌሊስት እንደዚህ አይነት ችግር እንዳይፈጠር መጀመሪያ ላይክ ማውራትም ካለባቸው እና ሬርስም የሚሰሩ ከሆነ ምናምን አላውቅም። ሬርስ ላይም ብዙ ጊዜ አጋጥሞኝ አያውቅም። ኢቨንት ላይ ይመረጣሉ ልጆች ይመረጡና እነሱ ከተመረጡ በኋላ እገሌ ያለ ምናምን ሞስት ላይክሊ ለምንድን ነው አሁን ወይ 1 2 ወይ 3 ፌመስ ልጆች ይመጡና ስለዚህ በደንብ የሚታወቁ ትልቅ ኢቨንት ላይ የሚታወቁ ልጆች ይመጣሉ ምናምን ስቲል ሴም ሺት ነው እዛ ጋር ጨውሱን ዘፈን ነው እዚህ ጋር መጥተው የሚያጨውሱ። ለዛ ነው አማተሮቹ ላይ ቢሰራ ከስራ ላይክ ቢሰጣቸው ገባሽ። አሁን አንቺ ያልሽውን የመጀመሪያ ታይም ላይ ኢቨንቱ ሲጀመር እነዚህ ትናንሾቹ ልጆች አማተሮቹ ልጆች ቢገቡ ገብቶሻል። እነሱ ይሄኛው ለቀጣይ የሚገባውን ዲጄ እያዩት ያደርጋሉ። ገብቶሃል። ለእነሱም ታይማቸውን ሚውዚካቸውን በደንብ ኮሌክት እያደረጉ ይመጣሉ። የክራውድ ኮንትሮል እያወቁ ይመጣሉ ምናምን። ከዛ እንደዛ እያለ ቢመጣ አሁን አይ ቲንክ አሪፍ ሊሆን ይመስለኛል። ኦልሬዲ እኮ አሁን ላይ ያሉት ዲጄዎች ኦልሬዲ አድማጩንም እያበላሹት ነው። ስለ ላይክ እንዳልኩ ነው የሚከፈተው አከፋፈት ምናምን በቃ ስነ ስርዓት አለ ሁሉም ነገር ላይክ አቀራረብ አለው። ገባ አቀራረቡን ከሳት እንደ ቢዝነስ አሁን ደግሞ ኦርጋናይዘሮቹ በቃ እዛ ጋር ላይክ መኒ ሜክ ማድረጋቸው ነው እንጂ ክራውዱ ቺል አረገ አላረገ ናይስ ቅድም ላይክ ፌመስ ዲጄም ሲጠቀሙ ምናምን አሁን እኔ ማ ፌመስ እንዳደረጋቸው እነዛ ዲጄዎች አላውቅም። በስነ ስርዓት አላውቅም እነዛ ዲጄዎች ማ ፌመስ ስለ በኦልሬዲ ፌመስ ናቸው ምናምን ግን ላይክ ብዙ ጊዜ ሄጂ ስላየው ስለ እንደ እንትና አለ እኮ የዛሬው ኢቨንት ላይ ምናምን ተብሎ ሄደን ምናምን አይተን ስለ ላይክ እንዴት ነው የሆነ ፖፕ የሆነ ስም ስትሰማ ምናምን እንደ ላይክ ትልቅ ዲጄ ሲሆን በቃ አንድ ኤክስፒሪየንስም ለማየት ሊሆን ይችላል የምትሄደው። ገባ ላይክ ጓጉተን እንዲህ እንትና አለ ምናምን ኦልሬዲ ስሙን ታውቀዋለህ ምናምን ላይክ እዛ ጋር ሄደህ ግን የግሮሰሪ አይነት አከፋፈት ከከፈተ ወይም ደግሞ ላይክ ከኔ ያነሰ ፐርፎርማንስ የሚያሳየኝ ከሆነ እዛ ጋር ላይክ ኖ በቃ ባጭሩ እዛ ጋር ላይክ የኔን ቦታ እንደቀማኝ ነው የሚሰማኝ ባጭሩ ማለት በስነ ስርዓት እና ላይክ ለዛም ይመስለኛል ይሄ እንዴት ነው ታለንትድ የሆኑ ሰዎች ምናምን አንዳንዴ ቻንስ አያገኙ። እሱ ነው አሁን ለምሳሌ ኢቨን እንኳን እንደዚህ አሁን ትልቅ የሚባለው ዲጄ ላይ ለመጀመሪያ ጊዜ ብትገባ ነው ወይ ኢንስታግራም ላይ ያየው ዲጄ ምናምን ወይ የሆነ ፉቴጅ አይተህ ምናምን ያን እስቲ ኢንግሊዝ ሌው ብለህ ገብተህ ኢቨንቱ ላይ ገብተህ ኦኬ መጀመሪያ ቀን ተመቸህ ምናምን ኔክስት ላይ የባለፈውን የሰሞኑን ፕሌስ ቢከፍትልህ ለማን ያስብሻል ኪሳራ ነው ተጠቀሙ እኮ እና የሆነ እንትን ደግሞ ነበር የሆነ የዲጂ ውድድር ምናምን ተጀምሮ ነበር አቋረጡ። እስቲ እሱን ምን እዛው ሰርክል ላይ ነው የምልሽ ነው ታው ኦዲፍ ጀው አወዳዳሪዎቹም ተወዳዳሪዎቹም ናባካችሁ ለምንንም በሆነልን እንደው ይሄ ለኛ ወይ እና አሁን እዚህ ጋር ስናወራ ምናምን እናንተ እየሰራችሁ አይደለም እንዴ ምናምን አይነት ነገር እንዳይመስል ለሙዚቃ ለዛ ሳይሆን ላይክ ፕሮፌሽኑ ይከበር ነው። በቃ ፕሮፌሽኑ ሪስፔክት ያገኝ እና ላይክ መስራት ያለበት ሰው ይስራ፣ ታለንቱ ማሳየት ያለበት ሰው ስቴጅ ይሰጠው አለ ገባለ እና ላይክ ኢንተርናሽናል ይናስብ። ላይክ አሁን ይሄ እንዴ ነው በልምድ የሚመጡ ልክ ያሉ ነገሮች አሉ ወይ ሙዚቃ ሰማም ሊሆን ይችላል ኤቭሪቲንግ በሁሉም ላይፍ ስታይል ገባ እና ያ ነገር ፊክስ መደረግ አለበት ነው ፕሮፌሽኑ ህዝቡ ኦልሬዲ ያውቃል። እና ላይክ እንዳልኩም እንዴ ነው ቲዮሪ ተምሮ የወጣ ዲጄ የለም ምናምን እና ላይክ ያ ነገር ቢጀመር ቲዮሪዎች በደንብ ቢሰጡ ገባ ላይክ ኤክስፒሪየንስ ነው ሁሉም እኮ ኤክስፒሪየንስ ባይዘው አሪፍ እኮ ነው ኤክስፒሪየንስ ፐርፌክት ነው። ግዴታ ክላስ ካልወሰድክ ዲጄ አይደለህም ወይ ምናምን አይደለም ታለንት ነው። እኔ ላይክ ምንም ማርግ ግሮሰሪም ስራ የትም ስራ ብቻ ላይክ
ፈልጌ ጠርቼ ለፕሮግራሜ ላይክ እንደምፈልገው እንድታደርግልኝ ወይም ደግሞ እንድታስገርመኝ ነው ፈልገው እና ላይክ አንተ እዛ ጋር የምታሳየኝ ፐርፎርማንስ ነው ለኔክስት ስራ ደግሞ አንተንም ብዙ ቦታ ይዞ የሚዞረው ገባ እንጂ አንተን እኔ ይዤ ልዞር አይገባም። ፖይንቱ ገባ እኔ ዲጂ አለ ያልከው ላይክ ኮኔክሽን ስላለኝ ምናምን ባስገባ ለአንተ ጠቅመሃለሁ ግን ብዙም ይጎዳለው የብሶ ቻንስም አንተንም ጠቅመሃለሁ እንጂ አልጠቀምኩም ስለ ላይክ በደንብ ታለንት እንደዛ አይነት ስቴጅ ላይ ጸድ ሆነ ነው መገኘት ስራህ ነው በቃ ስራህ ነው። ሌላ ሰዎች ሃየር እንዲያደርጉ ማለት ያለበት ነው። አዎ ላይክ እንደ ማንኛውም ዶክተር ምናምን እንደምትለው ዘርፍ ነው። ዲጄም አንድ የስራ ዘርፍ ነው። ምንም እንደምታየው ላይክ ሌላ ዓለማት ላይ እኮ ዲጄ ማለት ሴሌብሪቲ ነው። እሱን ነው የምልሽ። እኛ እንደ ኢትዮጵያ እንደ ሀገር ባህላችንም አለ ምናምን የቤተሰብ እንትኑም አለ እሱ አለ። እሱን ተጋፍጠን አልፈን ደርሰን አሁን ላይ ስትራግልን ስለ ቤተሰቡ ስትራግልን እስቲ ተናገር። ላይክ ዲጄ ሲጀምር እንዴት ነው መስሎ የጀመርከው? መጀመሪያ አካባቢ ላይ በጣም ችግር ነበር። ቤት አካባቢ ላይ ማሳመኑ ራሱ በጣም ችግር ነበር። ሃይ ስኩል ላይ ምናምን ነበር በቃ ከዴፓሪ ላይ ተጀምራለህ። ዴፓሪ ትዝ ይለኛል ላፕቶፕ ተከራይቼ ነበር የምሰራው ዲጄ ላድርግ ዲጄ ልጀምር ነው እና ላፕቶፕ ግዙ ሲባል ሰግጠህ ትምህርትን ተማር ጓጉጥ ከዛ ተደብቀህ ትሄዳለህ። ትዝ ይለኛል ላፕቶፕና አንድ የሆነች ስፒከር ነበረች እና ከጀለስ ከራየውና ላፕቶፕና ስፒከር 1000 ብር ከራየው ነበር በቀን ስፒከሩና እንትን ተከራይቼ አንድ 64 ጂቢ ፍላሽ ነበረች። ዴይሊ ነው በቃ ሚውዚክ አፕዴት አደርጋለሁ። አይኛው ፋይል ታወጣለህ ከዛ ስልክ ላይ የሆነ እንትን ላይ ታስቀምጣለህ ከዛ ልክ ያዩሃል ከዛ ልደት ይባላል ከዛ የሆነ ፓርቲ ሲዘጋጅ ፓርቲ ታጫውሻለሽ ነው ከዛ እየተባለ 2012 ወይ 2011 አካባቢ ላይ የመጀመሪያ ክለብ ተቀጠርኩልሽ። በ2000 ብር ተቀጠርኩልሽ ነው የመጀመሪያ በ2000 ብር እዛ ተጀመረ ምናምን በቃ እዚህ ከመቀጠሬ በፊት የፋሚሊውን ሀሳብ አስቢ ፋሚሊ ማሳመን የሚለው ነገር አስቢ የትምህርቱም አለ ምናምን እንደምን ተብሎ ተገባ ስራ ተጀመረ 2000 ብር። ያኔም የነበረው ትንሽ አቀባበሉ ፒስ ነበር። ሰርክሉም ገባ የተማሪ ክራውድም አለ የግቢዎቹ ምናምን እንትን ክራውድ ስላለ ምናምን ኦኬ አቀባበሉ ፒስ ነበር ምናምን እንደዛ እየተባለ ከዛ ወደ ዝዋይም ኢቬንቶች ማዘጋጀት ጀመረ። ዝዋይ ልታውቃለህ? ዝዋይ ኢቬንት አዘጋጅተናል አዲስ አበባ ላይ ምናምን የመጀመሪያው የስትሪት ኢቬንት የኛ ኢቬንት ነው። ማማሻ ኢቬንት ይባላል። ካፒታል ሆቴል ጀርባ ነበር። መንገድ አዘግተን ከቀበሌ ከክፍለ ከተማ ፍቃድ አጽፈን ምናምን ፖሊስ ተመድቦልን ምናምን ስትሪት ኢቨንት የመጀመሪያው አዲስ አበባ የኛ ኢቨንት ነው። እንደ ሪማይንደር ማለት ነው። እንደ ሪማይንደር ስትሪት ኢቨንት የመጀመሪያው አዲስ አበባ የኛ እንደ ቻሪቲ ማይነር ነገር ነበረው። የገና በዓል ላይ ነበርና ገና ባለፈ በማግስቱ ነበር። ስለዚህ ቅዳሜ ቀን ነበር መሰለኝ ዓርብ ቅዳሜ ገና ነበር እሁድ ነበር የኛ ኢቨንት። ከዛ ላቀው ደካሞች ምናምን የሆነ ዱቄት ዘይት ምናምን ከዛ ባንድ ነበር ዲጆች ነበሩ ምናምን ስም መጥቀስ አልፈልግም። ዲጆች ነበሩ ምናምን የምናውቃቸው ዲጆች ሰጀስት አድርገን ብቻ እሱን ይዘን ዝዋይም ሄደናል። ሐዋሳም ሰርተናል። የተባለውን ዲጄ ብዙ ድብድብ ያለ እንዴት ነበር እናንተ ላይ የገጠማችሁ ነገር የለም? በድብድቡ ምክንያት እቃው የወደቀበት ምናምን አገዞች ያቅማች እኔ ሲጀምር ላይክ ከመጀመሪያው ልናገርና ዲጄ ሲጀምር የሻሸመኔ ከሻሸመኔ የመጣሁት እና እዛ ኦልሬዲ አሁን የኔን ፋሚሊ ስነግርሽ አያውቁም። መጀመሪያ ላይ ማለት ላይክ የጀመርኩት ላይክ ከራስታ ፋሚሊዎች ጋር ነው። እዛ የጓደኛዬ ራስታ ፋሚሊ ነው ምናምን ዴቪድ ይባላል እና እነሱ ጋር ምናምን ነው የጀመርነው። ስንጀምር መጀመሪያ ሚኒ ሚዲያ ነበር ክላስ ትምህርት ቤት ከሚኒ ሚዲያ ነው እና የአብስራ እና ሻዱ ናቲ የሚባል ጓደኞች ነበሩ እና ትዝ ይለኛል ዴኖ የሚል እንትናት ግን ሸሚዛችን ላይ ራሱ ትዝ ይለኛል ነጭ የትምህርት ቤት ሸሚዛችን ላይ አሳትመን ምናምን ሰማ ምናምን ሚኒ ሚዲያ በቃ ላይ ስለ የትምህርት ቤት ኢቨንት እናዘጋጃለን ገባ እና እዛው ትምህርት ቤት ውስጥ በጣም ፓፕ አድርገን ነበር የሆነ ሰዓት ላይ ምናምን እና ከዛ የራስታ ቤቶች መስራት ጀመርኩ እኔ ሊንጫ ላቡምባ ራስ ላቡምባ እሳቸው ናቸው እዚህ ያለው ራስ ላቡምባ ጋር ኪንግ ሳዊ የሚባል 3 ቤት ነበሩ እና ዴይ ፓርቲ ምናምን ይዘጋጅባቸው የሻሸመኔ ሰው ያውቃቸዋል እና ላይክ እዛ ጀመርን።
በጣም ፖፕ እያደረገ መጣ ምናምን። ኦልሬዲ እኛ ተማሪ ስለነበርን ገባ ተቀባይነት ነበር እና ላይክ ራስቶቹ ምናምን ያን ያዘጋጁ ነበር አሪፍ ፓርቲ ምናምን። እኛም ገባንበት እንዳልኩ 3 ነበርን። 3ታችንም የተለያየ ጀነራል ነበርን። ስለ እኔ ሞር ዳንሳል ምናምን ላይ ማተኩረው ኢዲኤም ነበረ ናቲሻ የአብስራ ሞር ሂፕሆፕ ታጫውታለች ምናምን። ብቻ ላይክ የሚገርም ኮላብ ነበር የፈጠርነው ምናምን እና ያን ስትሰራ ግን ቤተሰብ አያውቅም ነበር። ላይክ አጋጣሚ ሆኖ በኤርሊ ነው ፒሲ ያገኘ ነው እና ላይክ እኔም ፒሲ ነበረኝ እነሱም ነበራቸው ምናምን። በቃ ያ ነው አድቫንቴጅ የሆነ ትልቁ አድቫንቴጃችን ያንን በማግኘታችን ምናምን በቃ ሰራን እና ላይክ ቤተሰብ የሆነ ሳል ላይ ነው ይሄ መወራት የሆነ ሳል ላይ ሃይስኩል እንደረ 12 ላይ ምናምን በቃ የዛ ሳምናን ትንሽ ታወቀ ምናምን። ያው ይሄ እንዴት ነው ኖርማል እኔ ከአያቴ ጋር ያደግኩት እና ብዙ እንዲሚያስጨንቀኝ ሰው ምናምን የለም እና ላይክ እሷም ዲቴይሉ ምናምን ስለማትለኝ ግን ፒስ ነው አሁን ያኔ የጀመርሽው ነገር ነው ላይ የሆነ ታይም ላይ ፔኦፍ ማድረግ አይቀርም ነው የምልሽ። ይሄ አሁን እልህ ይዞ 9 ዓመት ምናምን ትምህርታችን አቁመን ምናምን ከዛ የሆነ ሰዓት ላይ ተማርን ምናምን ግን ስቲል እየተማርን እየሰራን ነው። ይሄን ያክል ጊዜ የፈጀሁበት ነገር እንደዚህ እንደቀልድ እንዲቀር አልፈለግም። የሆነ ሰዓት ላይ የሆነ ፓፓፍ ማድረግ አይቀርም ወይ የሆነ ብቻ የሆነ ይከፍላል ገባ። በዚህ ሙያ ብቻ ሳይሆን በሌላ ሙያ ኮንሲስተንሲ ያስፈልጋል። ኪሳራ ውስጥ ነው ያለ ነው እንደ ኢትዮጵያ ደግሞ እንትን ማለትም የለብንም እና የኢትዮጵያ ፋሚሊዎች ምናምን ደግሞ ላይክ ሞር እንዴት ነው ስለ እንደዚህ አይነት ታለንት ያላቸው ልጆች ምናምን ሞር ባያስጥሏቸው ላሉ ስለ ላይክ ሳይድ አብሮ መሄድ የሚችል ነገር ነው። ዲጄንግ ማለት ላይክ ተማሪም ከሆነ ምንም ይሁን ላይክ አብሮ ማስኬድ የሚችለው ነገር ስለሆነ ላይክ ሪስፔክት ቢያደርጉላቸው እና ትንሽ እድሉን ቢሰጧቸው ስለ ላይክ የሆነ ያህል እድሉን ሰጥ ታይበታል ያ ልጅ ላይ ገባ ምን ያህል ፋር ይሄዳል ወይስ አይደለም አያዋጣው ምናምን ገባ ላይክ እንደዛ አድርገን መወሰን ትችላለህ እንጂ በምትገፋው ጊዜ አሁን ያኔ አጎቴ ምናምን ትዝ ይለኛል ብቻ የሆኑ ሰዎች እንዲያውቁም አልፈልጋቸው ሰዎች አሉ ስለማከብራቸው ምናምን ማለት ነው እና ያ አለዛ ትመጣለህ ያ ስላለ በቃ ስንሰራ ራሱ ላይክ ፒሲ ይዘን ስንወጣ ትዝ ይለኛል። 3ታችንም ከቤት እናጠና ልንል እንችላለን። በቃ የሆነ ሪዝን እናደርጋለን። ትዝ ይለኛል ኢንተርኔት ቤት ሄደን ሙዚቃ የምናወርድ ዋይፋይ ነው ያኔ እንደዚህ አሁን እንዳሁኑ ዋይፋይ ሁሉም ጋር አልገባም። እኔ አሁን የምልህ ላይክ 2008 2009 ነው የምልሽ እና ላይክ በቃ በጣም ያንግነን ሁላ ቤት ትዝ ይለኛል ፒሲ ዘንድ ትወጣለህ ትሰረቃለህ ይሉኝ ነበር። እኛን ሰውን በቃ ፊልም ልናይ ነው ወይ የሆነ ነገር ምናምን ተሰብስበን እያለን እንወጣለን ኢንተርኔት ቤት እንሄዳለን ምናምን ሙዚቃ እናወርዳለን። የትምህርት ቤቶች ዋይፋይ ምናምን አጥርስ በቃ የነበረው ላይ ድንጋይ ላይ ቁጭ ብለህ ፕሌሊስት ትሰራለህ ታወርዳለህ ምናምን ስለ ስሜቱ በጣም የሚጸዳ ስሜት ነው ያለው። ያንን ነገር አዘጋጅተን ምናምን ልክ ፓርቲ ተዘጋጅተው ምናምን እኛ ያኔ አሁን ኢቨንት ነበር የምናዘጋጅ ዴይ ፓርቲ ነው ሞር የምናዘጋጅ የነበረው። በቃ ዴይ ፓርቲ ወጥ ሆናል ያንን ነገር በቃ እስከታጫውተው ቀጣይ ዲጄ ገብቶ አንተ ወደ ምናምን በቃ ክራውዱ የሚቀበል የሚያሳየ ፊት ምናምን በቃ በጣም ደስ ይል ነበር እና ሞር እዛ ከራስቶቹ ጋር ምናምን መሆኑ ጠቅሞኛል። ስለ ላይክ ሞር ሚውዚክ ቴስታቸውና የሙዚቃ አቀባበላቸው ከኛ ሞር እነሱ ይሻላሉ። እንትን ነው እንደ ልጅ ኢትዮጵያ ላይ አሁን ከፔመንቱ በላይ የክራውዱ ሳቲስፋክሽን ነው ገባ። እንደ ፔኦፍ ብለህ የምታስበው ክራውድ ሳቲስፋክሽን ነው እንጂ እንደ ፔመንት ብታስበው አጥጋቢ ፔመንት አይደለም የሚከፈል። ስለዚህ ያው ቢያንስ እዛ ጋር አንተ ላይክ ሚውዚክ ነው የምታጫወተው አንተ ስትሰማው ደስ የሚልን ዘፈን ስታጫወቱ ክራውድ የሆነ ሰው ሲደሰትበት እስካየው ኦኬ ነው አሉ እኮ ገና ተከፋዮች የክለብ ባለቤት የሆኑ ዲጄዎች ሁሉ ያውቃሉ አሉ። ሞር እንደውም አይ ቲንክ የሰርግ ዲጄዎች ምናምን በደንብ ይሰራሉ። ጆላ ምናምን የሚባሉት አላቸው ኦልሬዲ የራሳቸውን እንትን ከፍተዋል። 200,000 ብር ምናምን የሚከፈላቸው አሉ። ያው እኛ ከዛ በላይ ነው የምንለው